ሰላም ውድ የዩቲዩብ ቻናል ተመልካቾች፣ ዛሬ ምርጥ የኮምፒውተር ስክሪን ሪከርድ እንዴት አድርጋችሁ ኮምፒውተራችሁ ላይ ለምትፈልጉት ቱቶሪያል ስክሪን ሪከርድ ለማድረግ ይህን ሶፍትዌር በመጠቀም እናንተ ቱቶሪያላችሁን ስቴፕ ባይ ስቴፕ ለተመልካቾቻችሁ በዚህ መልኩ ማቅረብ ትችላላችሁ። በዚህ አጋጣሚ ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ መሆን መቀላቀል ትችላላችሁ። ስቴፕ ባይ ስቴፕ ይህን ቪዲዮ ተከታትላችሁ ይህን ስክሪን ሪከርደር መጠቀም ትችላላችሁ። አመሰግናለሁ። በመቀጠል የምንፈልገው ብራውዘር ላይ ገብተን OBS ስቱዲዮ ብለን ሰርች እናደርጋለን ማለት ነው። እንደምትመለከቱት OBS ስቱዲዮ ኢንተርፌስ ወይም ደግሞ ፊት ለፊት የሚመጣላችሁ ይሄን ይመስላል። choose from a number of different streams or recordings, muting audio source, push to talk and more studio more, preview your scenes and source before pushing. ይሄን ቲክ ታደርጋላችሁ። ከዛ OBS ስቱዲዮ ይሄን ይመስላል ማለት ነው። OBS ስቱዲዮ ዊንዶው ላይ ሴቭ ታደርጋላችሁ ማለት ነው። ዳውንሎድ አድርጋችሁ በዚህ መልኩ ዳውንሎድ ከሆነላችሁ በኋላ እንደምትመለከቱት አሁን ኢንተርኔቱ የኔ ትንሽ ፈጣን ስላልሆነ ዳውንሎድ እያደረገ ነው። ዳውንሎድ የተደረገውን እንዴት ስቴፕ ባይ ስቴፕ መጠቀም እንደምትችሉ አሳያችኋለሁ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። አሁን ዳውንሎድ ከሆነ በኋላ ዳውንሎድ ያደረጋችሁበት ቦታ ትሄዱና ኢንስቶል ታደርጋላችሁ። እንደዚህ ኔክስት እና ኢንስቶል ትሉታላችሁ ማለት ነው። በምትመለከቱት መልኩ ኢንስቶል ሆኖ ከጨረሰ በኋላ ያለውን ስቴፕ ባይ ስቴፕ ስለማሳያችሁ እናንተ ስቴፕ ባይ ስቴፕ ተከታትላችሁ ለኮምፒውተራችሁ ምርጥ ስክሪን ሪከርደር OBS ስቱዲዮ የተባለ ስክሪን ሪከርደር መጠቀም ትችላላችሁ ማለት ነው። በዚህ መልኩ ፊኒሽ ትሉታላችሁ ማለት ነው። አሁን OBS ስቱዲዮ ፊኒሽ ካለ በኋላ ይህን ይመስላል ማለት ነው። ሶርስ ላይ ትሄዱና ሶርስ እዚህ ጋር እንደምትመለከቱት ሶርስ ላይ ትሄዳላችሁ። ከአሁን በፊት የተጠቀምኩበት ስለሆነ ነው እኔ። እናንተ አዲሱን በዚህ መልኩ አሁን እዚህ ጋር ፕላስ ምልክቷን ሶርስ ላይ ትጫኑና ይሄን ኔም ስም በመስጠት እናንተ የራሳችሁን ፋይል በመስጠት የኔ ለምሳሌ ካሰኝ እሰይ ብዬ ሴቭ ስለማደርገው ካሰኝ ብዬ ሴቭ አደረግኩት ማለት ነው። የምትመለከቷቸው ኦዲዮ ኢንፑት ካፕቸር፣ ኦዲዮ አውትፑት ካፕቸር፣ ብራውዘር ከለር፣ ዲስፕላይ ካፕቸር፣ ጌም ካፕቸር፣ ኢሜጅ ስላይድ ሻው፣ ሚዲያ ሲን፣ ቴክስት፣ ቪዲዮ ካፕቸር፣ ዊንዶ ካፕቸር፣ ግሩፕ የሚሉ ነገሮች አሉ። እኛ ዲስፕላይ ካፕቸር የኮምፒውተራችን ዲስፕላይ ሙሉ ለሙሉ ስክሪን ሪከርድ እንዲያደርግልን ስለሆነ ዲስፕላይ ካፕቸር ላይ እንጠቀማለን። ዲስፕላይ ካፕቸር ላይም የራሳችሁን የምትፈልጉትን ስም መስጠት ትችላላችሁ ማለት ነው። ዊንዶ ብዬ እኔ ሴቭ አደረኩት። ኦኬ ትላላችሁ። አሁን ካፕቸር ሜትድ አውቶማቲክ ወይም ደግሞ የእናንተን የኮምፒውተር ማድረግ ትችላላችሁ። የኔ ይሄ እንደምትመለከቱት ይሄ ስለሆነ ይሄን አድርጌዋለሁ ማለት ነው። በመቀጠል ኦኬ በማለት አስተካክላችሁ ማለት ነው። ማስተካከል የምትችሉትን አንዳንድ ሴቲንጎች እንዲህ አሳያችኋለሁ። ሴቲንግ ትገባላችሁ። ከርሰሯን እየተመለከታችሁ እናንተ ማስተካከል ትችላላችሁ። አሁን እዚህ ጋር ጄኔራል ላንጉቹን ቪዲዮ ማስተካከል ትችላላችሁ። ቪዲዮ 1920 በ1080 ወይንም አስፔክት ሬሾ 16:9 ወይም ደግሞ በዩቲዩብ ሞድ አስፔክት ሬሾ 16:9 ማድረግ ትችላላችሁ እናንተ። ኮመን ኤፒኤስ ቫልዩ የሚለውን እንደዚህ
ትመርጡለታላችሁ። ኮመን ኤፍኤስ 30 በ60 የሚለውንም እንደዚሁ ታስተካክላላችሁ ማለት ነው። ኦኬ ትላላችሁ። ኦዲዮን በዚህ መልኩ አስተካክላችሁ ቪዲዮንም እንዳያችሁ ታስተካክላችሁ። ሴቲንግ ላይ ፋይል የሚለው ቦታ ላይ ገብታችሁ እናንተ በደንብ ማስተካከል ትችላላችሁ ማለት ነው። ጀነራል አፒራንስ፣ ስትሪም አውትፑት፣ ኦዲዮ ቪዲዮ፣ ሆትኬክ፣ አክሰሲቢሊቲ፣ አድቫንስድ የሚሉ ሴቲንጎችን እናንተ በሚመቻችሁ መልኩ እየገባችሁ ማስተካከል ነው። አሁን አውትፑት ሪከርድ በሚያደርግልን ሰዓት ታይፕ ስታንዳርድ ሪከርድ ያደረግነውን ምን የት ቦታ ያስቀምጥን፣ ኮምፒውተራችን ዴስክቶፕ ፈልግ ዶክሜንት ወይም ዳውንሎድ፣ እኔ ዴስክቶፕ ላይ እንዲያስቀምጥልኝ ስለፈለኩ ዴስክቶፕ የሚለውን እመርጥለታለሁ ማለት ነው። እናንተ የምትፈልጉትን በልጣችሁ ፎልደር መቀመጫ ሪከርድ ካደረጋችሁ በኋላ የምታደርጉበትን በዚህ መልኩ ታስተካክላላችሁ ማለት ነው። እዚህ ጋር ሪከርድ ፎርማት ፍራግመንትድ MP4 የሚለውን ትመርጣላችሁ። ሌሎችንም ካስተካከላችሁ በኋላ ኦኬ ትላላችሁ። አሁን ደግሞ እንደምታዩት ሴቲንግ ገባችሁ። አሁን ቪዲዮ ሴቲንግ ስናስተካክል ቆየነ። ሆት ኬ ማለት ሪከርድ ስናደርግ F1 F2 ምናምን የሚሉ ነገሮችን መጠቀም ብንፈልግ ራሳችሁ አሬንጅመንቱን ማስተካከል ትችላላችሁ። እኔ ለምሳሌ ሪከርድ F10 ሪከርዱን ስቶፕ ለማድረግ ደግሞ F11ን አድርጌያለሁ ማለት ነው። እናንተ በምርጫችሁ ማስተካከል ትችላላችሁ። በመቀጠል ኦዲዮ የኮምፒውተራችሁ ኦዲዮን እንደዚህ ታስተካክሉና ኔም ትሰጡታላችሁ። እኔ ማይ ቮይስ ብዬ ክሬት አድርጌዋለሁ። እናንተም በምትፈልጉት ታደርጋላችሁ ማለት ነው። ዲቫይስ የሚለውን መርጡለታችሁ። ኦኬ። በመቀጠል ይኸው እንደምትመለከቱት ቮይስ ሪከርድ ዝግጁ አድርገናል ማለት ነው። አሁንም ሴቲንግ ትገቡና ሁሉም ነገር በሴቲንግ ኦዲዮ እዚህ ጋር ሳምፕል ሬቱን፣ ቻናሉን፣ እያንዳንዱን ነገር ለማስተካከል የኮምፒውተራችን ወይም ደግሞ የኦቤስ ስቱዲዮ ሴቲንግ እናስተካክላለን ማለት ነው። አድቫንስድ የሚለውንም ካያችሁ በኋላ ማስተካከል ነው። አሁን እንደምትመለከቱት ስታርት ስትሪም ሪከርዳችን፣ ቪዲዮ አውትፑታችን፣ ኦዲዮ አውትፑቱን ሁሉንም ዝግጁ ካደረግን በኋላ ስታርት ሪከርድ ነው አለን። ስቶፕ ሪከርድ የሚለውን በዚህ ጋር አሁን እንደምትመለከቱት ሪከርድ እያደረገልን ነው። ሪከርድ ያደረገልንን ነገር የት እናገኘዋለን? አሁን በኦቤስ ስቱዲዮ ሪከርድ እያደረኩ ስለሆነ አንዳንድ ነገሮችን እያየ ነው ማለት ነው። አሁን ሪከርድ ያደረግነውን ኦቤስ ስቱዲዮ እንመለከታለን ማለት ነው። በመቀጠል ሪከርዱን ከጨረስን በኋላ ስቶፕ ሪከርዲንግ እንለዋለን ማለት ነው። ውድ የዩቲዩብ ቻናሌ ተመልካቾች ቁም ነገር አዘል ነገሮችን ማየት ከፈለጋችሁ ሳብስክራይብ፣ ላይክ፣ ኮሜንት አድርጉ። ስቶፕ ለዋለሁ። በዚህ መልኩ ስቶፕ ካልኩ በኋላ የተገኘውን አውትፑት ቪዲዮ አውትፑት በፊት ሳስተካከል እንዳያችሁ ዴስክቶፕ ላይ በመሄድ እዚህ ጋር ቪዲዮ አውትፑቱ ይሄን ይመስላል። ኦቤስ ስቱዲዮያችን ካስተካከልን በኋላ ያለው ፋይናል ስቴጅ ወይም ደግሞ የመጨረሻው ስቴፕ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ይመቻችሁ።